መንዙማ ነገር አሁን ወደ ሽርክ እየወሰደ ነው ህዝቡን እንደማስበው ሽርክ ቀስ በቀስ ነው የሚኬድበት እንጂ ባንዴ ዘው ተብሎ ለሚገባው እንዳየሁት ማለት ነው። ሰው እየሻረከ ነው። ለምሳሌ ነብይ እጄን ያዙኝ አንሱኝ ምናምን ማለት መሻር ወደ ሽርክ የሚወስድ ይመስለኛል እንደማስበው ማለት ነው። ለምን እሳቸውም ተናግሯል ካሁን በፊት። አሁንም አንተም አብራራልኝ የበለጠ ነሺዳ ከበሮ ያላቸው ልክ በቃ እንደ ሙዚቃ ክላስ ካሉ የጠበቀ ሙሉ የሙዚቃ መሳሪያን ታጅቦ ለረመዳን የሚወጡ ነሺዳዎች አሉ። እነዚህ ላይም ትንሽ ማብራሪያ ስጠን። ጀዛከላሁ ኸይረን። መርሐባ ትክክል ሙቤ። እንግዲህ እነዚህ ሰዎች ዓላማችን እውነትን ለማድረስ ነው በዚህ መልኩ ይላሉ። ይሄ እውነትን ማድረስ አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባደረሱበት መንገድ ማድረስ እና በዚያ መብቃቃት ነው ያለባቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው በምን መልኩ ነው ሲያደርሱ የነበረው ከተባለ አላህ እንዲህ ይላችኋል እያሉ ቃል በቃል ነበር ሲያደርሱልን የነበረው። ገብቷችኋል አይደል? ያን ሲናገሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ጸጥ ብለው ያዳምጧቸውና ያንን ሸምድደው ለትውልድ ያደርሱ ነበር እንጂ እንደዚህ መንዙማ እያሉ ነሽዳ እያሉ ተሰብስበው ምናምን እንደዚህ መልኩ አልነበረም። ጠሪቀት ዳዕዋ ላ ትኡኸዙ ኢላ ሚን ኪታቢላህ ወሚን ሱነት ነቢይ ዐለይሂ ሰላቱ ወሰላም ወልአናሺድ ወልመንዙማት ወልአፍላም ሃዚሂ ለይሰት ሚን ጠሪቅ ዳዕዋ። የዳዕዋ መንገድ የሚያዘው ከቁርአንና ከሐዲስ ከነቢ ሰለላሁ ዐለይሂ ወሰለም አስተምህሮ አካሄድ ነው። የእርሳቸው መንገድ ደግሞ እንደዚህ ነሽዳና መንዙማን በማለት አልነበረም። ታቸዋል የአላህን ቃል በቀጥታ ያስተላልፋሉ። ሰሃቦች ያን እየሰሙ ያለቅሱ ሁሉ ነበር። ታቸዋል وعظنا رسول الله صلى الله عليه وسلم موعظة بليغة ذرفت منها العيون ووجلت منها القلوب. النبي صلى الله عليه وسلم ተግሳጽን ገሰጹን መከሩን። ለዚያም ምክራቸውና ለተግሳጻቸው ልቦቻችን ፈሩ አይኖቻችንም ማነቡ እያሉ ይናገራሉ። ቃልን ሲነገሩ ጊዜ ሰሃቦች እያለቀሱ ነበር ሲቀበሉ የነበረው። ዛሬ ላይ ሰው እየጨፈረ እየዳነሰ ምናምን እንደዚህ ጅናጁን እያማታ ከዚህ የአላህን ቃል ሲሰማ እኮ ሙስሊም በጣም ውስጡ ይፈራል፣ አይኑ ያነባል። ነቢያቶች እንደዚያ ነበሩ። ኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጅደን ወቡኪያ። ስለ ነቢያቶች አላህ ሲናገር ኡላኢከ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ሚን ዙርየቲ አደም ወሚመን ሐመልና መዐ ኑሕን ወሚን ዙርየቲ ኢብራሂመ ወኢስራኤል ኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጅደን ወቡኪያ ይላል። ነቢያቶችን ከጠቀሰ በኋላ የእኔ ያዛኙ የአምላካቸው የአላህ ቃል በሚነበብላቸው ጊዜ አልቃሾች ሆነው ይወድቃሉ በምድር ላይ ያኔ ይሰግዳሉ ያለ ይናገራል። የአላህ ቃል ሲነበብለትና የመልእክተኛው ቃል ሲነበብለት ጊዜ በጭፈራ መልክ የሚያስተናግድ ከሆነ ይሄ ሰውዬ መቼ ነው በልቡ ላይ የአላህ ተቅዋ የሚያገኘው? እንዴት የቁርአኑ አንቀጽ እንዴት ተጽዕኖ የሚያደርግበት መቼ ነው? በፍጹም አያደርግበት። አያችሁ አይደል? እና የከዚህ ዓለም ራቁና ቁርአንና ሐዲስን በሻይኾች ላይ ይራጅ ተማሩ። እስላማዊ ትምህርቶችን በመማር ያንን ለትውልድ ማድረስ ማስተላለፍ። እዚህ ላይ ነው የምንመክራችሁ። እነዚህ መንዙማ ነሽዳዎች ምናምን እነዚህን ሁሉ ተዋቸው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እኔ ምን መሰለህ ጁምዓ ላይ ኢማሙ ሁጥባ እያደረገ ወይ ነብዩ ሰለላሁ ዐለይሂ ወሰለምን ስም እያነሳ ሰላዋት ማውረድ ይቻላል ወይ? እንዲሁም ደግሞ እሱ ዱዓ ባረገ ሰዓት አሚን ማለት ይቻላል ወይ? ዑለሞች ብዙ ጉዳይ ተጠይቀው ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ስም በሚወሳ ጊዜ ጁምዓ ሁጥባ ላይ ሰለላሁ ዐለይሂ ወሰለም ማለት ይቻላል ወይ? አዎ፣ አላህ በቁርአን ላይ ያዘዘን ነገር ስለሆነ አላህ በቁርአን ላይ ምን አለ? ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። በእርሳቸው ላይ ስማቸው ሲወሳ ጊዜ ሰለዋት ማውረድ እንዳለብን አላህ ገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አብኸሉ ናስ መን ذكرت عنده فلم يصلي علي ብለዋል። ስስታም ሰው ብሎ ማለት የኔ ስም ከእርሱ ዘንድ ተወስቶ በእኔ ላይ ሰለዋት ያላወረደ ሰው ነው ብሏል። ልክ እንዲሁ አላህ ስብሐነሁ ወተዓላ በሱረቱ ኑር ላይ ላ ተጅዐሉ ዱዓአ ረሱል በይነኩም ከዱዓኢ በዕዲኩም በዕዳ ይላል። መልእክተኛውን ስትጠሩት በመካከላችሁ አንዳችሁ ሌላችሁን እንደሚጠራ ተራ ጥሪ አትጥሩት ብሎናል። ያ ማለት እርሳቸው ስማቸው በተነሳ ጊዜ ሰለዋት ማውረድ እንዳለብን ያሳያል። ሐታ ነቢዩላህ ዒሳ የውመል ቂያማ ወደ እርሳቸው መልጃን በሚያስተላልፍ ጊዜ ኢዝሀቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል በአንድ ሐዲስ ላይ፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ስለዚህ ስማቸው ከተወሳ ሰለዋት ማውረድ አለብን። ያ ነው እና በጁምዓ ኹጥባ ጊዜ ቢሆንም ራሱ አለብን። ነገር ግን ድምፃችንን ዝቅ አድርገን ነው። እሺ፣ ከጎን ያለውን ሰው እንዳንረብሽ። ሌላው ጁምዓ ኹጥባ ሲያደርግ አሚን ማለት ይሄም እንደዛው አሚን ማለት እንችላለን። ነገር ግን አሁንም ድምፃችንን ዝቅ አድርገን ታዲያ ምንድን ነው የተከለከለው በሐዲስ ላይ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንድነው? ሐዲሱ ላይ መን ቃለ ሊአኺሂ
يوم الجمعة اسكت والإمام يخطب فقد لغى ومن لغى فليس له جمعان የጁምዓ ቀን ኢማሙ ኹጥባ እያደረገ ለወንድሙ ከጎን ላለው ወንድሙ አንደኛው ለሌላኛው አንተ ዝም በል ብሎ ቢናገረው በእርግጥም ከንቱ ንግግርን ተናገረ አሉ። ከንቱ ንግግርን የተናገረ ደግሞ የጁምዓ ምንዳ የለውም አሉ። ስለዚህ አንተ ዝም በል የሚለው ቃል የአላህ ቃል ወይ የመልእክተኛው ቃል አይደለም። ከዚህኛው ጋር የሚገናኝ አይደለም። ሶላት ከማውረድ ጋር ምናምን ይሄኛው ምንድነው? ከላመል በሸር የሰዎች ንግግር ነው። አንተ ዝም በል፣ አንተ ጠጋ በል፣ አንተ እንደዚህ ማለት ነው። ስለዚህ የጎንዮሽ ወሬ የግል ወሬዎችም የተከለከለው በቁርአንና በሐዲስ ላይ የመጡ ትዕዛዞችን መፈጸም ከሶላት ማውረድ ጋር ከዚያ ጋር አይገናኝም። ይሄ ነው። ኦኬ ደግሞ አንድ ጥያቄ አለኝ። ርኩ ላይም ወይም ስጁድ ላይ ሆኖ በአማርኛ ሌላ ዱዓ መጨመር እንዴት ይታያል? እሺ ርኩ ላይ ዱዓ ማድረግ እሱን አልታዘዝንም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አመ ርኩዕ ፈዐዚሙ ፊህ ረብ አሉ። ርኩዕንማ በእርሱ ውስጥ ጌታችሁን አላህን አልቁበት አሉ። ስለዚህ ዱዓ የሚደረገው የት ነው? ስጁድ ላይ ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ ልዓብዱ ሊረቢሂ ፊ ስጁድ ፈአክሲሩ ፊህ ሚነ ዱዓ አሉ። የሰው ልጅ ለአላህ ከየትኛውም ቦታ በላይ ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነውና የዛኔ አብዝታችሁ ስጁድ አድርጉ አሉ። እና ስጁድ ላይ ሆነህ ማድረግ ትችላለህ።